ፍርድ ቤት እንኳን እኮ በነፃ ቢለቀቅ ፋይል ይደረጋል አይደል? እግዚአብሔር ግን ያለ ፋይል ነው ይቅር የሚለው። ታሆይ ያ ይቅር ያልከኝ ኃጢአት እያስጨነቀኝ ነው፣ ለበደሉሽ መልካም ማድረግ። እግዚአብሔርን የሚጠሉ ሰዎች ዝናብ ይዘንብላቸዋል። የሆነ ጊዜ የበደለውን በደል እያስታወስን ማሸማቀቅ፣ መለየት የማይችሉት ቂም ይኖራል። አሁን አንዳንድ ሰዎች በይቅርታ ኮንሰፕት በጣም ይስማማሉ። የሆነ ሰውን በተመለከተ ግን እሱን እንዳታመጣብኛል። እግዚአብሔር ደግሞ እያለ ያለው እሱን ሰውዬ ነው። እኔ እሱን ይቅር ከምል ብሞት ይሻላል። የደረሰብህ በደል ይብስ ይሆናል። አንተ ግን እንደ ክርስቶስ ንጹህ ነው። ቂም መያዝ ማለት ጠላትን ለመጉዳት መርዝ መጠጣት። ምን ገጠመኝ መሰለህ? ሻሸመኔ ቃጠሎ ደርሶ በጣም ብዙ ንብረት ወድሞ ነበር። መቼ ነው የይቅርታ ጀግና የሚኖረን? እናት በወንድ በደል ከደረሰባት ለልጇ ወንድ እንዳታም ትላለች። ሞኝን አንዴ ስደበው ቀኑ ሙሉ ራሱን ሲሳደብ ይላል ይባላል። እንዲህ ያለኝ እኮ እግዚአብሔር ይቅር የማይለው በምንም ምክንያት ይቅር የማይለው ኃጢአት አለ። ምን ያህል ነው ይቅር ማለት ያለብን? ስራ ላይ የሆነ ሰራተኛ አጠፋ። በጣም ጥሩ ምሳሌ ራሱ ክርስቶስ የሰጠው ምሳሌ አለ። እኛ የፈለገ ሰዎች ቢበድሉን ማለት ነው፣ እኛ ፈጣሪን የበደልነውን ያህል አይሆንም። በመስታወት የተሰራ ቤት ውስጥ የሚኖር ሰው ድንጋይ አይወራወርም ይባላል። ዝቅ ማለትን የሚያህል ነገር ደግሞ የማሸነፊያ ጥበብ የለም። ከዚህ ቪዲዮ ላይ አንዳንድ ሰውን በመሀል ኮት አድርጎ የመረጣትን መውሰድ የለበትም። እንግዲህ ይቅርታ መንገድ ብናረገው የተለያዩ ስቴጆች አሉት። በክርስትናው ዓለም ራሱ ክርስቶስም ወይም ከሱ በኋላ የተነሱ ቅዱሳንም አድርገው ያሳዩን የተለያየ አይነት የይቅርታ ደረጃዎች አሉ። እግዚአብሔር እስከ መርሳት የሚደርስ ይቅርታ ያሳያል። በደላችሁን ከእንግዲህ ወዲህ አላስብም የሚል ቃል አለ። አላስብም ማለት በቃ አላስበውም፣ እንዳልነበር አድርገዋለሁ። ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች ይላል። እንደ ጥጥ እንደ ደም ቀይነት ለደም የራሱ የባህሪው ነውና እንደ ደም ያህል ቀይ የሆነውን እንደ ጥጥ ያህል ነጭ አረጋዋለሁ እንዳልነበር በድሎ እንደማያውቅ ማድረግ ይችላል እግዚአብሔር ይቅርታ ሲያደርግ ብሎ ተናግሯል። ሰው ፍርድ ቤት እንኳን እኮ በነፃ ቢለቀቅ ፋይል ይደረጋል አይደል? እግዚአብሔር ግን ያለ ፋይል ነው ይቅር የሚለው። አንድ አባት እግዚአብሔርን ይቅር በለኝ ካለ በኋላና ይቅር ካለው በኋላ ኃጢአቱ በኋላ ትዝ እያለው በጣም ይረበሻል። እና በጣም ሲረበሽ ለእግዚአብሔር ምን አለው? ጌታ ሆይ ያ ይቅር ያልከኝ ኃጢአት እያስጨነቀኝ ነው አለው። እና እግዚአብሔር ምን አለው? የቱን ኃጢአት ነው የምትለው? ረስቼልሃለሁ ማለት ነው። እና ከዛም በላይ በነገራችን ላይ ከመርሳትም በላይ ደግሞ ተበድሎ መካስ፣ ቅድም ያነሳሁት እሱ ደግሞ ሌላ ስቴጅ ነው። ለበደሉሽ መልካም ማድረግ፣ በሰማይ ያለ አባታችሁን እንድትመስሉ ጠላቶቻችሁን ውደዱ ይልና እሱ ለጠላቶቹ ዝናብ ያዘንባል ይላል። እግዚአብሔርን የሚጠሉ ሰዎች ዝናብ ይዘንብላቸዋል፣ ፀሐይ ይወጣላቸዋል። ያም ሌላው ትሩፋት ነው። በጣም ብዙ ርቀት ስትሄጂ ነው። ያም ባይሆን ግን ወረድ እያለ ደግሞ ሲመጣ ይቅርታ ያደረግንለት እንግዲህ ሜሞሪም ማጥፋት አይቻልም፣ ግን ቢያንስ ሪያክት አለማድረግ፣ በዛ ደረጃ አለመበቀል፣ ቆይቶ አለማስታወስ። አሁን አንዳንዴ ሰው ይቅርታ አድርጎ ሲቆይ ረሳውን ለመሰለ ይላል አይደል? ስለዚህ ከሜሞሪም አልፎ ሪያክሽን ውስጥ አለ። አንዳንዴ የሆነ ጊዜ የበደለውን በደል እያስታወስን ማሸማቀቅ። ምኑን ይቅርታ አድርግንለት ታዲያ? ትቼልሽ ነው እንጂ ትቼልህ ነው እንጂ እኮ እሱማ እኔ እንኑር ብዬ ነው እንጂ ይባላል አይደል? አነጋገራችን ላይ ይሄ ገና አልወጣለትም ማለት ለሌላ ቀን የሚጠቀምበት ከሆነ ያ ሰው እየመዘዘ እያስታወሰ ሰውየውን የሚያሸማቀቅበት የሆነ ጊዜ ጥፋቱን እያስታወሰ የበታችነት እንዲሰማው የሚያደርግ ከሆነ ገና ይቅር አላለም ማለት ነው። መርሳት የመጨረሻው ደረጃ ነው። እሱም አለ ያንን አለመበቀልም ራሱ ጠብቆ አየህ አይደል እንዲህ ነበር ነው የተሰማኝ አይነት ስሜት። እና ይሄ እንግዲህ በክርስትናው ዓለም ሁሉንም ደረጃ አንድ ሰው እርሳ ድረስ ልናደርሰው አንችልም። ሌላው ግን እንደ ድካማችን ደግሞ እግዚአብሔር የተወልን ነገር አለ። ለምሳሌ ወንድም ቢበድል አንተና እሱ ሆናችሁ አናግረው። ከዛ አልሰማ ካለ ሌላ አንድ ሰው ጨምር። አልሰማ ካለ ለቤተክርስቲያን ንገራት፣ አባቶችን የቤተክርስቲያን ሰው አድርገህ ንገረው። ከዛ በኋላ እንደ ቀራጭውን ልትወው ይላል፣ ከሱ መለየት ትችላለህ ይላል። ይሄ ደግሞ ምን አይነት ነው? አቅማችንን አይቶ ነው። ይሄ ብቻ አይደለም ህጉ፣ ቅድም እንዳልኩሽ እስከ መርሳት ይደርሳል። ያ ካቃተኝ ግን ወይም እየተበደልኩ መካስ ማድረግ ወይ ለበደለኝ ሰው ጥሩ ማድረግ ካቃተኝ ቢያንስ አቅሜ እንደፈቀደ ደግሞ የተዘጋጁልኝ አሉ። እሱ ምንድነው? አናግረው ያንን ሰው መጀመሪያ አንተና እሱ ብቻችሁን ሆናችሁ አናግረው። አልሰማ ካለ ሌላ ሰው ጨምር። ብዙ ጊዜ እኛ ሀገር ተገልብጧል ሪቨርሱ። መጀመሪያ የሆነ ሰው ሲያስቀይመን ለሀገር እናወራለን፣ ከዛ እናንተ ሰዎች አውሩ ቁጭ ብላችሁ ተብሎ በሽማግሌ ነው የምናወራው። ግን ወንጌሉ የሚለው መጀመሪያ አንተና እሱ አናግረው። ብዙ ጊዜ እኛ ነገሮች በጣም የሚጋነኑ ታይተሽ ከሆነ ሰዎች ቃል በቃል ቁጭ ብለው ማውራት የሚችሉትን ነገር
ሲያብላሉት ኮንቴምፕሌት ሲያደርጉት ዓመት 2 ዓመት ይፈጃል። ከዛ በኋላ መለየት የማይችሉት ቂም ይኖራል። ይቅርታ እኔ ለሱ አሁን አንዳንድ ሰዎች በይቅርታ ኮንሰፕት በጣም ይስማማሉ። የሆነ ሰውን በተመለከተ ግን እሱን እንዳታመጣብኛል። እግዚአብሔር ደግሞ እያለ ያለው እሱን ሰውዬ ነው ስፔሲፊካሊ እንጂ እሱማ መንገድ ላይ ስትሄድ የገጨህን ሰው ይቅርታ እሱማ ማንም ያደርገዋል። የመጨረሻው ሰው አለ አይደል? የሆነ አሁን ይህን ቪዲዮ የሚያዩ ሰዎች የሆነ በጣም ያስመረረን ሰው ይኖራል። እኔ እሱን ይቅር ከምል ብሞት ይሻላል ምንላቸው አይነት ሰዎች ይኖራሉ። እነሱን ነው ይቅርታ እንድናደርግ የሚፈልገው እግዚአብሔር። ለምን የበደሉን ሰዎች ዓርብ ዕለት ክርስቶስ ላይ መከራ ካደረሱት ሰዎች ይከፋሉ ወይ? በፈለገ ቢበድሉን በሚስማር ቸንክረውናል ወይ? ያን ሁሉ ጅራፍ አውርደውብናል ወይ? በአደባባይ እርቃናችንን አርገውናል ወይ? ምንም ቢበድሉን ክርስቶስ ላይ የደረሰውን ግፍ ያህል አይደርስም። አይ አንዳንድ ሰው ደግሞ መከራከር ካማረው ኧረ እንደውም የሱ ይሻላል ይብሳል ካለ እሺ የደረሰብህ በደል ይብስ ይሆናል። አንተ ግን እንደ ክርስቶስ ንጹህ ነው። እነሱስ የክርስቶስን ያህል ገፉ፣ አንተ ግን የሱን ያህል ምንም ችግር የለብህም። ስለዚህ አመዛዝኖ ይቅርታ ማለት እንደ አቅማችን አንድ ላል እማንችል ከሆነ ግን ንገረው። ከዛ በኋላ እንደ ቀራጩን ማለት ዲስታንስ መፍጠር ይቻላል። ለምሳሌ ይቅርታ ብሎ ያለፈውን ትቶ ለሚመጣው ግን ጋፕ ቅዱስ ጳውሎስም በሌላ ቦታ ይላል ጠማማ በራሱ ፈርዶ ጠማማ ነገርን እንዲያደርግ አውቀህ እንዲህ ካለው ሰው ራቅ ይላል። አንድ ሁለቴ ከገሰጽከው በኋላ ከነገርከው በኋላ ራቅ ይላል። ዲስታንስ መጠበቅ ይቻላል። ግን እሱ አንዱ ስቴጅ ነው እንደነገርኩ። አሁን ከዚህ ቪዲዮ ላይ አንዳንድ ሰው በመሃል ኮት አድርጎ የመረጣትን መውሰድ የለበትም። ከቻለ ይቅር ማለት መርሳት መውደድ ድረስ እግዚአብሔር እዛ ድረስ ነው ያሳየና ጠላቶችን እስከ መውደድ ያ ቢያቅት መርሳት ያ ቢያቅት መልካም ማድረግ እንደየስቴጃችን ተቆጥሮልናል። እስከምን ይወርዳል የኛ አይምሮ? አሁን ለምሳሌ እኔ ኮስተር ብያለሁ እንዲህ ብል ፈገግ ብል ብሬኔ እየሳቀ ነው ብሎ ደስ ይለዋል። እየሳቁ እኮ ላይሆን ይችላል። በዚህ ደረጃ ትሪክ የሚደረግ ብሬን ነው ያለ። ስለዚህ 6 ወር ሙሉ ዓመት ሙሉ ኔልሰን ማንዴላ በጣም ጥሩ የተናገሩት ቃል ምንድነው? ቂም መያዝ ማለት ጠላትን ለመጉዳት መርዝ መጠጣት፣ እሱን ለማናደድ ብለህ ማለት መርዝ መጠጣት በጣም ትክክለኛ ኤክስፕሬሽን ነው። ራሳችንን እንደምናሰቃየው አንደኛ ያ ሰው አንድ ነገር አድርጎ ሊሆን ይችላል። ምናልባት ያን ነገር ያደረገን አንድ ቀን ነው። እኛ ግን የቤት ስራ ተሰጥቶን የላይፍ ታይም እንዲያረገኝ እኮ ስንል እንውላለን። ስለዚህ እያበላሸን ያለነው የዛን ሰው ምናልባት እንደ አጋጣሚ ሆነ የበደለን ሰው በጣም የሰላም እንቅልፍ እየተኛ ሊሆን ይችላል። ምንም ላይ መስለው ይችላል። ትዝም ላይለው ሁሉ ይችላል። እሱ ያ ሰው የራሱን ህይወት እየኖረ እኛ ግን እሱ አንድ ቀን ያደረገውን እየዘከርን ጥሩ ነገር ሲሆን ደግሞ አናደርግም። የሚያሳዝነው ያ ነው። የሆነ ሰው ያደረገልንን ጥሩ ነገር ሁልጊዜ ብናስታውስ ያሉንን ጥሩ ነገሮች አሁን ስታይ ካሉን ጥሩ ነገሮችና ካሉ መጥፎ ነገሮች ጥሩዎቹ ይበዛሉ። የሚወሩት ግን መጥፎቹ ናቸው። አሁን ሀገራችን ያለችበት ሁኔታ በጣም ብዙ መጥፎ ነገሮች አሉ፣ በጣም ደግሞ ጥሩ ነገሮች አሉ። እንደ ጀግናም የሚወራላቸው ዜናም የሚሆኑት መጥፎቹ ናቸው። ምን ገጠመኝ መሰለሽ? ሻሸመኔ ቃጠሎ ደርሶ በጣም ብዙ ንብረት ወድሞ ነበር እና ያ በሆነ በ2 ወር ምናምን ገደማ እዛ ሄጄ ነበር ለአገልግሎት እና ብዙ ነገሮች አይተን አዝነን ነው የመጣ ነው። ግን አንድ ቤተሰብ ጎረቤቶቻቸው የተቃጠለባቸውን ሰዎቹን እነሱ ቤት አስጠልለው ሙሉ ቤት አድሰው ሙሉ የቤት ዕቃ አሟልተው አስገብተዋቸዋል። የትኛው ሚዲያ ላይ ግን እነዚህ ሰዎች ስማቸውን የጠራ የለም። የሚያቃጥል የሚገድል ሰው ሲወራለት ይኖራል። ይቅር በማለት ጉዳይ ግን የሚመሰገኑ ሰዎች ነው። መቼ ነው የይቅርታ ጀግና የሚኖረን? እስቲ ይቅር ብያለሁ የሚል ፉከራ አለ በእኛ ሀገር? እንትን ውጋው ነው በለው ነው እንጂ ይቅር ብያለሁ ይቅር ማለት ነው ትልቁ ጀግንነት። እግዚአብሔርም ዓለምን ያሸነፈው በይቅርታ ነው እና የማይዘከር የማይወራለት ዘርፍ እንደውም የይቅርታው ዘርፍ። ያንን እንደናንተ አይነት ሚዲያዎች የሰላም ጀግኖችን ፕሮሞት በማድረግ ይቅር ባዮችን ፕሮሞት በማድረግ ሚና መወጣት ይኖርባቸዋል። ይቅርታ ማድረግ ትልቁ ዋጋ ውስጣዊ ረፍት ነው፣ ሰላም ነው። እጄ ላይ የሆነ እሳት በጣም ትኩስ የሆነ ነገር ይዤ ከሆነ ያንን ነገር ብሰጠው ለዛ ሰው ወይም ወደሆነ ብጥለው ከዛ ከሚያቃጥለኝ ነገር እገላገላለሁ፣ ሪሊፍ አገኛለሁ። ቂም ውስጣችን በጣም እየሰራ አንደኛ ዛሬ የተከሰተ ያህል
ኢፌክት አለው። ውስጤን ስሜት ያነሳል። ሁለተኛ ከሌሎች ሰዎችም ጋር ዲል ማድረገው የሌላ ሰው ያደረሰብኝን ነገር እንደ ሪፈረንስ እየጠቀስኩ እያሰብኩ ነው። ለምሳሌ አንዲት ሴት አንድ ወንድ በደል ቢያደርስባት ወንዶች ትላለች። ስለዚህ ከዚህ በኋላ የሚኖሯት ግንኙነቶች ሁሉ ያንን ከግምት ውስጥ ያስገቡ ነው የሚሆኑት። ወሬዋቸው ውስጥ ምሳሌያቸው ውስጥ አሁን አንድ ሰው ይሄ እንግዲህ በሚዲያ ቋንቋ የአየር ሰዓት ይገዛል። ያ ሰው ቂም ሲይዝ እኔ ቂም ሲይዝበት እኔ ላይ የአየር ሰዓት አለው። ንግግሬ ውስጥ አለ፣ ወሬው ውስጥ አለ፣ ጥቅስ ቤቴ ብለጥፍ ሰው ማመን ምናምን እና ዘርፍ ልጆች ላይ ሁሉ አልፎ ተርፎ በደል የደረሰባቸው ሰዎች ልጆቻቸውን ቁጭ አድርገው ይመክራሉ። እናት በወንድ በደል ከደረሰባት ለልጇ ወንድ እንዳታምን ትላለች። ንግግራቸው ውስጥ እነዚህ ሰዎች ወጥተው ወደ ፖለቲካ ወደ ስልጣኑ ምናምን ደግሞ ፖሊሲ የሚቀርጹ ሚዲያ የሚመሩ ሲሆኑ ደግሞ ቅድም እንዳልሽው ቂም አዘል የሆነ ማህበረሰብ ነው የሚፈጥረው እና የራሳችንን ህይወት ነው ቅድም ያልኩትን መድገም እንዳይሆንብኝ ነው የራሳችንን ህይወት ነው የምናበላሸው። ጥቅሙ ግን ይሄን ሁሉ ያስቀርልናል፣ እረፍት እናገኛለን። ለምንድን ነው አሁን ለምሳሌ ምድር ላይ 70-80 ዓመት ነው እንግዲህ ብንኖር ማክሲመም ያንን 80 ዓመት የሆነ ሰውዬ ያደረገብኝን ነገር እያወራው ለምን ቀንሰዋለሁ? አስቢው 80 ስለተባለ ራሱ አለ። አሁን አንድ ሰውዬ 80 ዓመት ቢኖር በእንቅልፍ የሚያሳልፈው ስንት ዓመት? ግማሹን ቀንሽ በማይረባ ነው እየበላን እየጠጣን እየታጠበን ምን የምናሳልፋቸው ቢቀነሱ እኮ በጣም ትንሽ ነች። እሷም በስታብን ነው ስለ ሰው ስናወራ ምንለው እንዲህ አድርጎኝ እኮ ምን ይባላል? ሞኝን አንዴ ስደበው ቀኑ ሙሉ ራሱን ሲሳደብ ይውላል ይባላል። እንዲህ አለኝ እኮ እያለ። ስለዚህ ከዚች በጣም አጭር እድሜ ላይ የሆነ ሰው እውነት መጥፎም ከሆነ የሆነ መጥፎ ሰው ያደረገውን መጥፎ ነገር ታወራ አባክነዋለሁ ወይ? ስለዚህ የራሳችንን ሩጫ የራሳችንን ህይወት መኖሪያ እድል ነው የሚሰጠን ይቅርታ ማድረግና መተው ማለት ነው። በመንፈሳዊው ይቅርታ የማይገባው እግዚአብሔር ይቅር የማይለው በምንም ምክንያት ይቅር የማይለው ኃጢአት አለ። እሱም ይቅር በለኝ አለ ማለት ነው። አንድ ሰው ይቅር በለኝ ሳይል በግድ እግዚአብሔር ፍሪ ዊልን ስለማይነካ የሰውን ነፃ ፈቃድ ስለማይነካ በግድ ይቅር አይልም። ይቅር ባለማለቱ ግን ደስ ይለዋል ማለት አለ። ድርሳነ ሰንበት የሚባል መጽሐፍ አለ በቤተክርስቲያን። እያለቀሰ ይፈርዳል ይላል። ማለት እያዘነ ለሚፈርድባቸው እንኳን እያዘነ ነው የሚፈርደው። በመፍረዱ ደስ ይሰኛል። ልክ ልጅ አባት ልጁን ሲቀጣ እንደሚሰማው ስሜት ማለት ነው። እግዚአብሔር አባት አይደለም። ስለዚህ ይቅር የማይባለው ኃጢአት ይቅር በለኝ አለ ማለት ነው። አለመመለስ ነው። እግዚአብሔር ይቅር አይለኝም ብዬ ማሰቤን ነው ይቅር ሊል የማይችለው የሚያዝንበት ነው። ከዚያ ውጪ እኛስ እንዴት ነው? ምን ያህል ነው ይቅር ማለት ያለብን? ቅድም ወደኋላ ልመልስሽ። ይቅር መባል የምንፈልገውን ያህል ቅዱስ ጴጥሮስ መጥቶ ጌታን ጠየቀው። ጌታ ሆይ ወንድሜ ቢበድለኝ ስንቴ ይቅር ልበለው? 7 ጊዜ ነውን አለው። አይ 7 ጊዜ አይደለም 7 ጊዜ 70 ነው አለው። ይሄን ካልኩሌት አድርገን 449 ምናምን ማለት አይደለም። 7 ጊዜ 7 ማለት ፍጹም ማለት 7 በምንም በዕብራውያንም ቁጥር ፍጹም ማለት ነው። ስለዚህ ፍጹም ቢበድል ፍጹም ይቅር በለው ማለት ነው። ቀላሉ ግን ቋንቋ ምንድነው? እግዚአብሔር ይቅር እንዲልህ የምትፈልገው ልክ ድረስ ይቅር በለው። አይ እዚህ ጋር በቃ ካልክ እዚህ ጋር ይበቃል ማለት ነው። እና ያንን ደግሞ በተለያዩ ታሪኮች በተለያዩ ለራሳችን ረፍት ስለሆነ ነው። ልክ ምግብ፣ መጠጥ ለሌላ ለህይወታችን የሚያስፈልጉ ነገሮች ስናሟላ ይበቃኛል ወይ እንደማንለው፣ ትናንት በልቻለሁ ዛሬ አያስፈልግም እንደማንለው፣ ይቅርታ ለራስ መሆኑን ያመነ ሰው እስካሁን ይቅር ያልኩት ይበቃል አይደል? አሁንም ስለሚጠቅመው ይበቃል። እና ያለ ገደብ ሁሌ ይቅር ማለት ለራስ ጤና ሲባል በጣም አስፈላጊ ነው። ለምሳሌ ስራ ላይ የሆነ ሰራተኛ አጠፋ። ቅድም እንዳልነው ምህረትንና ፍትህን ማገላበጥ የለብንም። እየተነጋገርን ያለነው ቂም ስላለመያዝ በውስጥ ሊኖር መጥፎ ስሜት መበቀል ስሜትን በተመለከተ ነው እንጂ ደግሞ ቅርጽ ያላቸው ነገሮች አሉ። አሁን ቅድም ያስቀመጥነው ስቴጅ አለ የይቅርታ ደረጃዎች። እነዛ ውስጥ ከሱ ራቅ የሚልም አለ። እንዲህ ከሚመስል ሰው ራቅ የሚል አለ። አድቫንቴጅ የሚወሰድብሽ እንደዛ ሲሆን፣ አሁን ለምሳሌ የሆነ ሰው ደጋግሞ ተመሳሳይ በደል ፈጸመብኝ እና አንድ ምንድነው ስትሄድም ስትመጣም የመታ እንትን ድንጋይ ከመታ እንቅፋቱ አንተ ነህ ይባላል። ሲሄድ የመታይ ስመለስ ከደገመኝ ማለት ነው። ስለዚህ ከስህተት ተምሮ ጥንቃቄ ማድረግ የሚያስፈልግ አድቫንቴጅ እንዳይወሰንብን ማድረግ እንደምንችል ክርስትናው እንኳን ሩም አላሳጣ። አንድ ያናገረው ሁለት ያናገረው ከዛ እንደ ቀራጭ ይሁንልህ። ሁለቴ ደጋግመ ከገሰጽከው በኋላ ከዚህ ከሚመስል ሰው ራቅ ይላል። ስለዚህ ይቅርታ ማድረግ ይቻላል፣ ግን ደግሞ
ሌላውን አክሽን ይቀራል ማለት አይደለም። ፍትህ የምንለው እሱ በጣም ጥሩ ምሳሌ ራሱ ክርስቶስ የሰጠው ምሳሌ አለ። አንድ ሰውዬ ዕዳ ነበረበት እና መክፈል በነበረበት ጊዜ ሳይከፍል ቀረና የአበዳሪው ሰው መጥቶ አሁኑኑ አምጣ ብሎ ይጠይቀዋል። ሲጠይቀው እግሩ ስር ወድቆ እባክህ ከፍላለሁ ሰርቼ ፍቀድልኝ ይለዋል። በጣም ብዙ ሺህ ገንዘብ ነበረ የተበደረው፣ በጣም ብዙ ብር እና ያንን አምጣ ሲለው እባክህ ሰርቼ ከፍላለሁ ብሎ እግሩ ስር ሲወድቅ ተወለት። በቃ በጣም ሲያለቅስ ሲያዝን ሲያየው ዕዳውን ተወለት ይላል። በብዙ ሺህ የሚቆጠር ገንዘብ ማለት ነው። ያ ዕዳ ተትቶለት ከሄደ በኋላ እሱ ደግሞ ትንሽ ገንዘብ ያበደረው ሌላ ሰው አገኘ። ያንን ሰው ሲያገኘው እንዴት ገንዘቤን አታመጣም ብሎ አንቆ እስር ቤት ጨመረው ይላል። ሰርቶ እንኳን እንዳይከፍል እስር ቤት ወስዶ አሰረው። ይህንን ወሬ የሰሙ ሰዎች ሄደው ለጌታው ነገሩት። አንተ በጣም ብዙ ገንዘብ ተውክለት፣ እሱ ግን ትንሽ ገንዘብ አልከፈልከኝም ብሎ አንድን ሰው ወስዶ እስር ቤት ጨመረው ብለው ነገሩት። በጣም አዘንና ያንን ሰው ይህ ጌታ ወደ እስር ቤት ጨመረው ይላል። ምንድነው ሞራል ኦፍ ዘ ስቶሪ? እኛ የፈለገ ሰዎች ቢበድሉን ማለት ነው እኛ ፈጣሪን የበደልነውን ያህል አይሆንም። ለምን በምን አወቅ ብትይ እኔ የኔን ጥፋት የማውቀውን ያህል የሌላውን ሰው ጥፋት አላውቀውም አይደለ? ምክንያቱም ለእኔ ከኔ የሚቀርበኝ ስለሌለ። ስለዚህ እያንዳንዳችን ብቻችንንም ሆነን ተደብቀን ሰው ሳያየንም በስውርም ወይ ደግሞ ከመንግስት ከፖሊስ ከምን ተጠንቅቀን የምናጠፋው ማንኛውም ጥፋት ይኖራል። ለዛ ጥፋት እኛ የበለጠ ቅርብ ነን፣ የበለጠ እናውቀዋለን። ሌላው ሰው አጠፋ የምንለው ነገር ምናልባት ትንሽ ነገር ሊሆን ይችላል ከኛ ጋር ሲነጻጸር። ስለዚህ እኛ ያለብን ነገር በጣም ብዙ ነው፣ ይቅርታ የምንሻበት ጉዳይ። የሆነን ሰው ግን ምን አረገህ ስንባል ስፔሲፊካሊ በአንድ አረፍተ ነገር የሚያልቅ ጥፋት ሊሆን ይችላል ያጠፋው። ስለዚህ ያን ይቅርታ ማድረግ ካልቻለን ይሄንን ሁሉ እኛ ዲቴይሉን የምናውቀውን ጥፋት ይቅር ሊለን አይችልም። በዚያ አንጻር ብናየው ጥሩ ነው። ይቅርታ ማድረግ እግዚአብሔር ይቅር እንዲለን ማለት ያሉብን ምሰሶ ብሏል ክርስቶስ። ወንድም ላይ ያለውን ጉድፍ ታወጣለህ፣ ላይ ግን ያለውን ምሰሶ ያለው የራስ ኃጢአት በጣም ብዙ ነው ታውቀዋለህ። የሰውየው ግን ከሩቅ ነው የምትታይ ትንሽ ነገር ነው እና ሰዎች ላይ የምናያቸው ድክመቶች በጣም ትንሽና ኢምንት ሊሆኑ ይችላሉ። እኛ ላይ ያለው ግን ግዙፍ ነው እና ይህንን ሁሉ አስቀምጠን ሌላው ላይ ስንጠቁም ግን የእግዚአብሔርን ይቅርታ እናጣበታለን። በመስታወት የተሰራ ቤት ውስጥ የሚኖር ሰው ድንጋይ አይወራወርም ይባላል፣ የፈለገ ቢጣላ። ምክንያቱም እሱ አንዴ ቢፈነክት ነው የእሱ ግን ቤቱ ነው የሚፈርሰው። እና ይህን ሁሉ ድክመትን ይዘህ ሌላው ላይ ለምን ትጠቁማለህ የሚል ሀሳብ አለው። ይቅርታ መጠየቅም ይቅር ማለትም ሽንፈት ይመስለዋል ሰው መለማመጥ። አንዳንዴ አሁን ከራስ ስለሚጀምር ነው ከራስ መጀመር የፈለኩት። ለምሳሌ አሁን እኔ የሆነ ሰው በድሎኝ ይቅርታ ባደርግለት እንደመሸነፍ እንደመለማመጥ ወይም ሌላ ጊዜ ያን ነገር እንዲያደርገኝ ያንን በደል እንዲፈጽምብኝ እድል እንደሰጠው አድርጎ የመቁጠር ነገር አለ። ወደ ትዳር ሲመጣማ ቤት የማፍረስና ያለማፍረስ ጉዳይ ነው። ሁለት እንግዲህ ትዳር ሶስት ጉልቻ ይባላል አይደለ? የቤት ሁለት ምሰሶ እንደያዙ ሰዎች ካሊል ጂብራን የሚባል በጣም ውብ ደራሲ አለና ካሊል ጂብራን ባልና ሚስትን እንደ ሁለት የቤት ምሰሶ ይቆጥራቸው። ስለዚህ አንድ ምሰሶ ለማብሸቅ ብሎ ቢሄድ ቤቱ ነው የሚፈርሰው። ከዛ ቦታ ላይ ቢሄድ ወደ ትዳር ወደ ላይፍ ሲመጣ በተለይ በጣም ልክ አሁን እኛና እጽዋት እኛ የምናወጣውን የሚወስዱት እነሱ የሚያወጡትን ኦክሲጅን የምንስበው አይደለ? እኛ የሰው ልጆች እጽዋትን አፍነን እንግደል ብለን የሚተነፍሱት ለማሳጣት አፍና አፍንጫችንን ብንይዝ እኛ ነው የምናልቀው። እና በተለይ ትዳር ላይ ሲሆን፣ ህይወት ላይ፣ ቤተሰብ ላይ ሲሆን ይቅርታ ለማለት የሚጎዳው በጣም ብዙ ነገር አለ። በትዳር ሲሆን እግዚአብሔር አንድ ስጋ ይሆናሉ ብሎ ስለተናገረ ሁለቱም አንድ ስጋ ይሆናሉ። መጋባት ማለት አንድ ስጋ መሆን፣ መፋታት ማለት አንዱን ስጋ በቢላ ወይ በስለት ለሁለት መቁረጥ ማለት ነው። ብዙ አካላትንም አብሮ ይጎዳል። በሆነ ሰው ኢጎ ምክንያት ይቅር ለማለት ባለመፈለግ ምክንያት አንዳንዴ ስናያቸው በኋላ ከ10 ዓመት ከ20 ዓመት በኋላ ወደኋላ አሁን በዚህ ነው የተፋታ ነው በዚህ ነው የተጣላ ነው የሚባባሉ ሰዎች አሉ። በዛ ሰዓት ግን ኢጎ አለች የሆነ እና መበለጥን የሚያህል ዝቅ ማለትን የሚያህል ነገር ደግሞ የማሸነፊያ ጥበብ የለም። በጣም ይገርመው እግዚአብሔር የሆነ ቦታ ላይ እስቲ እንዋቀስ ኑና እንዋቀስ ይላል። ያጠፋሁት ካለ ይላል። ከሱ ችግር አሁን እግዚአብሔር እንደዚህ ሲል ከፍጥሩ ጋር ሲወርዱ በዚህ ደረጃ ሃምብልነትን ነው የሚያሳየው ክርስትናውና አንድ ሰው አንዳንዴ ላለመሸነፍ ብሎ የሚሄድበት ርቀት ቢሸነፍ ይሻለዋል የሚያስብል
ልጆቹን ያቆስላል። የትውልድ የሚገድል ውሳኔዎች ሰዎች ይቅርታ ማድረግ ባለመቻላቸው ደግሞ በሆነ ሰው ይቅር ባይነት በጣም ብዙ ርቀት የተስተካከለ ነገር አለ እና ቅድም እንዳነሳ ነው በጣም እኛ ጋር ደግሞ ፕሬዝ የሚደረገው ልክ አገባው አሳየው ምናምን ነው። እንደ ጀግናም እኛ የሰላም ጀግና ማወደስ አንወድም ማለት ይቅር ማለት ላይ የተሳካላቸው ሰዎች ይልቅ እንትን አለው ውረዱን ውረድ ተባባሉና ይሄኛውን ነገር በጣም ማስተካከል አለብን። እልህኝነትን፣ አለመሸነፍን፣ አለመበለጥን ነው በጣም ኢንተርቴን የምናደርገው ሁሉ ጊዜ። ጥቃት አልወድም ምናምን እንደዛ አይነት ስሜት ጥሩ ነው። ጥቃት አለመውደድ ኮሌክቲቭሊ ለሀገር ሲሆን ምናምን ሊጠቅም ይችላል። ግን ደግሞ በጥቂት ሰዎች ኢጎ ምክንያት መስተካከል ይችሉ የነበሩ ነገሮች ሳይስተካከሉ ይቀራሉ እና ይቅር ማለትም የሚያስተካክል ከሆነ ባላጠፋውም እንኳን ባላጠፋው ይቅር ብትል አትጎጅም። ባላጠፋሽው ነገር ነገሩን የሚያስተካክለው ከሆነ ማለት ነው። ንፋስ ሲመጣ ጎንበስ ይላሉ ሰብሎች አይደል? ቀጥ ካለ ስለሚሰበር ማለት ነው። እና አንዳንዴ የምንሸነፍበት የምናጎነብስበት የህይወት አጋጣሚዎች ሊኖሩ ይችላሉ። በሂደት ተጠቃሚዎቹ እኛ ልንሆን እንችላለን። ስትራቴጂያዊ ማፈግፈግ ይባላል አይደል? ስለዚህ አንዳንድ ይቅርታዎች እኛኑ ዞሮ የሚጠቅሙ ከሆነ አለመበለጥ በማሰብ ብዙ ዋጋ መክፈል አያስፈልግም።